አትመት የመጀመሪያ የHowTab ቻናል ወደ ተደረገ በደህና መጡ። በዚህ ቪዲዮ ውስጥ የትምህርት ቤት አስተዳደር መተግበሪያችን ውስጥ የአካውንታንት ፓነሉን በዝርዝር ያሳያችሁ ነው። ከመጀመሪያ ጊዜ ግባችሁ በኋላ ዳሽቦርዱ በግልጽ ሁኔታ የወርሃዊ ገቢን ከወጪ ጋር የሚያወዳድር አሳይ ያቀርባል። ይህ ለአካውንታንቱ በአንድ እይታ የትምህርት ቤቱ የገንዘብ አቀራረብን ለማየት እጅግ የሚረዳ ነው። ከዚህ በታች ዓመታዊ የክፍያ ማጠቃለያ በወር የተከፈለ እንዲታይ ተዘጋጀ። ምሳሌ በጥቅምት የተሰበሰበው በተለይ ምን ነው፣ በሚያዝያ እንዴት ነበር፣ እንዲሁም በሙሉ ዓመት የተሰበሰበ ገንዘብ ሁኔታ በአንድ ቦታ ማየት ይቻላል። እንደ አድሚን እና ሱፐር አድሚን ፓነሎች በተጠቀሱት ተመሳሳይ ሁኔታ ይህም የአካውንታንት ፓነል ለሂሳብ በተለይ የተዘጋጀ ክፍል አለው። የተማሪ ሂሳብ ስቱደንት አካውንቲንግ። ከዳሽቦርድ ውስጥ ሁለት ዋና ክፍሎች አሉ፣ የተማሪ ሂሳብ እና የቢሮ ሂሳብ። በተማሪ ሂሳብ ውስጥ በከፊል ከመስመር ውጭ የሚከፈሉ ክፍያዎች በቀላሉ ሊታዩ ይችላሉ። ምሳሌ ተማሪ ከባንክ በቀጥታ ካልከፈለ፣ ነገር ግን ከአስተዳደር በኩል በእጅ ከከፈለ እነዚህ ክፍያዎች እዚህ ይመዘገባሉ። ተማሪዎችም በመለያቸው ውስጥ የከፈሉትን ዝርዝር ይመልከቱ ይችላሉ። አካውንታንቱም ማስታወሻ ወይም መልእክት እንዲጨምር ወይም እንዲያስወግድ ይችላል። እነዚህ መዝገቦች በኤክሴል ፒዲኤፍ ወይም ቅስ በቅርጽ ሊወጡ ይችላሉ። ከዚያ የክፍያ አይነት ክፍል ይመጣል። በዚህ ትምህርት ቤቱ ያስቀመጠውን እንደ የግምገማ ክፍያ፣ የጉዞ ክፍያ፣ የወርሃዊ ክፍያ ወዘተ ዝርዝር ይታያል። አካውንታንቱም አዲስ ቡድኖች ማስገባት ይችላል። ምሳሌ የማይገኝ ክፍያ ወይም የምግብ ክፍያ እንደሚፈልግ ይጨምር ይችላል። ቅጣት ፋይን። አንድ ተማሪ ስለ ምክንያት ቅጣት ከተቀመጠበት እዚህ ማስተዳደር ይቻላል። ምሳሌ ተማሪ በመዝገብ በላይ ስንኳ ከተገባ በኋላ በቀናት የተወሰነ ቅጣት ተመዝግቦ በአካውንታንቱ ሊታይ ይችላል። እንዲሁም የቀር ክፍያ ሕጎች መዋቅር በዚህ ተዘጋጅቷል። ምሳሌ ተማሪ ክፍያውን በቀን ካላሳለፈ በተጨማሪ ብዛት ቅጣት ሊያስቀምጥ ይችላል። የክፍያ መመደቢያ ፊያስ አዋካችን። በዚህ ክፍል ክፍያዎች በክፍል፣ በክፍለ ክፍል እና በክፍያ ቡድን ይመደባሉ። እንዲሁም በተማሪዎች ስም፣ በመዝገብ ቁጥር እና በኢሜል ዝርዝር ሊያዩ ይችላሉ። የክፍያ ደረሰኞች እና የቀረው ዝርዝር በሙሉ በዚህ አካል እንዲታይ ይደረጋል። አካውንታንቱም ተማሪዎች ከቀናቸው በፊት በተወሰኑ ቀናት የሚላኩ የአውቶማቲክ አስታዋሽ ማዋቀር ይችላል። ይህም ተማሪዎች ቀን እንዳይሰሉ በጊዜ ክፍያዎችን እንዲያከፍሉ ይረዳል። የቢሮ ሂሳብ ኦፊስ አካውንቲንግ። በዚህ ክፍል የተለያዩ አማራጮች አሉ። ሂሳቦች፣ አዲስ ተቀማጭ፣ አዲስ ወጪ፣ ሁሉም ግብይቶች እና ጊዋቸሪያ። በእኩ ሂሳቦች ውስጥ አካውንታንቱ የተያያዘ የባንክ ሂሳብ ማስተዳደር እና አጠቃቀሙን ሊመለከት ይችላል። በእኩ አዲስ ተቀማጭ ውስጥ ለተለያዩ ምድቦች ተቀማጭ ማስገባት ይቻላል። ምሳሌ የቤት ኪራይ፣ የተማሪ ክፍያ ስብስብ ወዘተ። በእኪ ሁሉም ግብይቶች ውስጥ የተጠናቀቀ ዝርዝር ይታያል። የቤት ኪራይ፣ የክፍያ ስብስብ፣ የደመወዝ ክፍያ፣ የአገልግሎት ቢል እና ሌሎች። ሁሉም መረጃ በኤክሴል ፒዲኤፍ ወይም ቅስ በቅርጽ ሊወጣ ይችላል። ይህ ቪዲዮ የአካውንታንት ፓነሉን በሙሉ አሳይቶታል። ለተጨማሪ መረጃ @NKENSAUTANKI.com ይጎብኙ። እኛን በኢሜል ወይም በመሄድ ስልክ ቁጥር ማነጋገር ይችላሉ። እናመሰግናለን። ቀኑ ደስ ያለው